ሁለተኛው ማረፊያ ጌታ ኢየሱስ የሚሰቀልበትን መስቀል ይሸከማል። አስቀድሞ እኔን መከተል የሚወድ መስቀሉን ተሸክሞ ይከተለኝ ያለ ጌታ ኢየሱስ አስተምሯል። በወቅቱ የነበረው መስቀል የሚለው ሐሳብ በሁለት የተመሰቃቀሉ እንጨቶች ላይ ሮማውያን ከነሱ ስርዓትና ደንብ ያፈነገጡትን ሁሉ የሚቀጡበት የመቀጣጫ ምልክት ነው። አሰቃቂ ነው። በመስቀል ላይ የተሰቀለ ሰው ወንበዴ ነው ወይም የሀገሪቷን ሕግ አልከተልም ያለ በዛ መስቀል ላይ መቀጣጫ ሆኖ በመንገድ ዳር ይሰቀላል። ሬሳው ለበርካታ ቀናቶች በዛ ላይ ይቆያል፣ ሰዎች አይተው እንዲፈሩ እንዲደነግጡ። በወቅቱ ታዲያ በሮማ መንግስት የተጠሉ ሰዎች እንደሚሰቀሉት ሁሉ ጌታ ኢየሱስን በመስቀል ላይ ተሰቅሎ እንዲሞት ተፈርዶበታልና መስቀሉን ተሸክሞ ወደ ቀራንዮ ጉዞውን ይቀጥላል። ዛሬስ በእኔ ህይወት ውስጥ መስቀሌ ምንድን ነው ብለን ልንጠይቅ ይገባል። መስቀል አታካች ነው። መስቀል አድካሚ ነው፣ አሰቃቂ ነው። መስቀል ውስጥ መንገላታት አለ፣ መዋረድ አለ። ዛሬ በእኔ ህይወት ውስጥ የሚያዋርደኝ የሚያሳፍረኝ ገመናዬ ቢታይ ሰዎች ቢያዩት ያስነውራል ብዬ የማስበው ነገር ምንድን ነው? ይህንን ነው ጌታ ኢየሱስ ሊለውጥልን የሚፈልገው። የእኛን መስቀል ሊቀበል ይፈልጋል። እናንተ ሸክም የከበዳችሁ ይላልና ወደ እኔ የሚያሳርፍ አምላክ ስላለ የእሱ ሸክም ቀንበሩ ልዝብና ቀላል ይሆናል። በልብ የዋህና ትሁት የሆነ አምላክ ይህንን መስቀላችንን ሊያሳርፈን ይፈልጋል። መስቀላችንን ተሸክመን ኢየሱስ ጋር ልንደርስ ይገባል። የሚያሳርፈን አምላክ ስላለ ሁለተኛ ማረፊያ ኢየሱስ መስቀሉን ለመሸከም ተቀበለ። ክርስቶስ ሆይ እንሰግድልሃለን እናመሰግንማለን። በተቀደሰው መስቀል ዓለም ያዳንክ አንተ ነህና እንሰግድልሃለን እናመሰግንማለን።